በየቀኑ መሻሻል ያለበት ነገሮችን ካሻሻልክ ፈጣሪ አጥብቆ እጁን በመያዝ ወደ ፈለክበት ቦታ ይመራል። በቃ እኔ መቀየር አልፈልግም፣ እዛ ነው መሻሻል አልፈልግም፣ እዛ ነው የምቆይ ካልክ ደግሞ እያለቀስክ ወይ ተኝተህ ወይ ተቀምጠህ ሽታውን ትመታለህ ማለት ነው። ስለዚህ በየቀኑ ምን መሻሻል አለብህ ካልክ ደግሞ ጥበበኞች ወይ ደግሞ ህልመኞች በየቀኑ ምኑ ነው የሚያሻሽሉት የሆነን ወደኛ እንቀይራለን ማለት ነው። ህልመኞች በየቀኑ የማሻሽሉት ነገር በራስ መተማመንን ነው። በቃ በራስ መተማመንን በየቀኑ ያሳድጋሉ። እንዴት ነው የሚያሳድጉት? ለራሳችሁትን ያሉትን ቃል በቃ በዚህ ሰዓት ተነስቼ ጸሎት አድርጋለሁ፣ በዚህ ሰዓት አነባለሁ፣ በዚህ ሰዓት ሻወር ይገባለሁ፣ በዚህ ሰዓት ስፖርት ሰራ ያሉትን ለራሱ ወይ ደግሞ ለጓደኛ ቃል የገቡትን ከፈጸሙ በራስ መተማመንን ይኖራቸዋል። በቃ ደረታቸውን ነፍቶ ይወጣሉ ማለት ነው። አሁን ለምሳሌ ተመልከት። አሁን ሌቦች አሁን ሰርቆ የሆነ ሰው ከያዘ በኋላ ለምን ሰረክ ካለ በኋላ ፊቱን ማየት አይችልም፣ ያፍራል፣ ይደነግጣል ማለት ነው። በራስ መተማመን የለም። ስለዚህ እነኚህ ሰዎች ምን ያደርጋሉ? የራስ መተማመን ለማሳደግ ራሳቸውን አይዋሹም። ከዋሹ ደግሞ ፈጣሪ ጋር ኔትወርክ እንዳቋረጡ አድርጎ ያስባሉ ማለት ነው። ሌላ ደግሞ የማያደርጉት እነሱ ምንድነው? በየማለዳውን ማሳመር በየቀኑ የማሳምሩት ነገር ማለዳን ማሳመር ነው። ፈርስት ኢምፕሬሽን ኢዝ ዘ ላስት ኢምፕሬሽን እንላለን። ምን ማለት ነው? በቃ ጠዋት ተነስቶ እነሱ ምን ያደርጋሉ? ጠዋትም ማታም ሁሌ የማንነት ጥያቄን ይጠይቃሉ። እኔ ማን ነኝ ይላሉ። በቃ ሁ አም አይ በቃ እኔ ሁሌ እኔ ማን ነኝ ይላሉ። ከዛ በኋላ ምን ይላሉ? እኔ በቃ የፈጣሪ ልጅ ነኝ። የኔ አባት ደግሞ ሁሉም ይችላል። እኔ ደግሞ የአባቴ ልጅ ስለሆንኩት ያሰብኩትን ይችላለሁ ብሎ በቃ ለራሳቸው ከፈጣሪ ሁሉን ቻይ መሆኑን ይመሰክራሉ። ከፈጣሪ ጋር ግንኙነቱን ይፈጥራሉ። ለዚህም ነው እነሱ ሁሌ አይበገሬ የሆኑት ማለት ነው። አሁን ለምሳሌ የፈለግኩ ነገር ብርም ይሁን መኪናም ይሁን ፍቅረኛም ይሁን የሰው አድናቆትም ይሁን ምንም ነገር አንተ በዙሪያ ከከበበ አንተ ውስጥ ከፈጣሪ ጋር ግንኙነት ከሌለ ዝም ብለህ የምትችል ቆርቆሮ ነህ ማለት ነው። በቃ ምንም እርካታ አይሰጥም። የሆነ ጊዜ መሰባበሩ አይቀርም። ስለዚህ እነኚህ ሰዎች የጠነከሩት ምንድነው? ከፈጣሪ ጋር ኔትወርካቸውን ይፈጥራሉ ማለት ነው። ሌላ እነሱ ሁሌ ማሳደግ የሚፈልጉት ነገር በየቀኑ የሚያሳድጉት ነገር እውቀትንና መዋንን ያሳድጋሉ። ሁሌ ያነባሉ፣ ሁሌ አዲስ ነገርን ይለማመዳሉ። በዛ በቃ ራሳቸውን ይረካሉ ማለት ነው። ሌላ የሚያሳድጉት በየቀኑ እነሱ በጥልቅ መሻታቸው የሆነውን ህልማቸውን ያያሉ። እንደሚያሳካ እንደሚሆን ያስባሉ። ሰፋ አድርጎ ህልማቸውን ይመለከታሉ፣ ይመሰጣሉ። ከፈጣሪ አጥብቆ ይፈልጋሉ። እንደሚሳካልህ በየቀኑ ፈጣሪን ይጠይቃል። እንደሚያሳካ እንደተሳካም አድርጎ ፈጣሪን ያመሰግናሉ። በአእምሯቸው ውስጥ ያመላልሳሉ ማለት ነው። ሌላ ነገር እነሱ በየቀኑ የሚያሳድጉት ነገር የጊዜውን አጠቃቀም ነው። አሁን ጊዜ ላይ ተመልከቱ። በጠዋት ተነስተህ ቤትን ታጠበህ ቁርስህን በልተህ ስራ የምትሄድ ይሄ እነሱ አይደለም። እነሱ በራሳቸው ያስቀመጡት መሰረት እኔ በዚህ ሰዓት እስከዚህ ሰዓት አነባለሁ፣ በዚህ ሰዓት እስከዚህ ሰዓት ራስን ይገመግማለሁ፣ እስከዚህ ሰዓት እስከዚህ ሰዓት ጸሎት አድርጋለሁ ያሉትን ሰዓት ካላደረጉ ጊዜያቸውን ሰዓት መጠቀም ግዴታ ሆኖ ይታይባቸዋል ማለት ነው። ሌላ ነገር እነሱ በየቀኑ የሚያሳድጉት ነገር ደስታ ነው። በቃ ደስታውን በየቀኑ ይጨምራሉ። ደስ ይላቸዋል ማለት ነው። ለምንድን ነው? እነሱ ህልመኞች አንድ ህግ አላቸው። በቃ ለዘላለም እስከሚኖሩ ይለፋሉ፣ ይተጋሉ። ግን ዛሬ እንደሚሞቱ ደግሞ ይደሰታሉ። ስለዚህ የደስታውን ጥጉን ይጠቀማሉ ማለት ነው። ሌላ ነገር የሚያደርጉት ነገር በቃ ጠንካራ ማንነት ይፈጥራሉ። የዋህነቱን፣ ደግነቱን፣ ይህ ለሰው ጋር ያለውን ግንኙነቱን፣ ፍቅሩን፣ ይህ ከተፈጥሮ ጋር ያለው ግንኙነቱን፣ ከፈጣሪ ጋር ያላችሁ ግንኙነቱ ይህን ነገር ጠንካራ ማንነታቸውን በየቀኑ ያሳድጋሉ። ስለዚህ አሁን እንዳልኩት አሁን እነሱ የሚያሳድጉት እናንተም በራሳችሁ ካሳደጋችሁት የሆነ ጊዜ ያለባችሁት ቦታ ፈጣሪ ወስዳችኋልና አጥብቆ ወስዳችኋልና እናንተ ወደ መንገዳቸው ይመራችኋል። አንተ ለራስህ ታማኝ ከሆንክ ለአንተ ምን ይሰማል? ነፃነት ይሰማል ማለት ነው። ስለዚህ በየቀኑ ይሄንን ካደረጋችሁ ፈጣሪ ደግሞ ይበልጥ ወደ እናንተ ይቀርባል ማለት ነው። ፈጣሪ ወደ እናንተ የቀረበው ነገር ደግሞ ሁሉ ነገር ለእናንተ ይሆናል፣ ቀላል ይሆናል ማለት ነው። ስለዚህ በየቀኑ ማሳደግ ያለባችሁ ይሄን አሳድጉ። እጅግ አድርጌ እወዳችኋለሁ። ድሪም የሚለው ዩቲዩብ ሰብስክራይብ በማድረግ አበረታቱኝ። ፈጣሪ ይርዳችሁ። ታንኪዩ